ለክርስቶስ ፍቅር ሲሉ ሕይወታቸውን የሰጡ ሞትን እንደ ሕይወት አዲስ መረማመጃ የቆጠሩ ቅዱሳን ሰማዕታት መታሰቢያ የክርስቲያኖች የብርታት አክሊል ነው። ነሐሴ 17 ቀን ቤተ ክርስቲያናችን የጽኑ እምነት ባለቤት የሆነውን የሰማዕቱን የቅዱስ እንጣዎስ አሞራዊን ዓመታዊ መታሰቢያ ታከብራለች። ይህ መታሰቢያ ለሐሰተኛው ዓለም ፈተና እጅ ሳይሰጡ እስከ መቃብር ደጃፍ ስለ ክርስትና ስም መቆም ምን ማለት እንደሆነ ያስተምረናል። ቅዱስ እንጣዎስ የተወለደውና ያደገው ከአሞራውያን ወገን ሲሆን በዘመኑ በነበረው የጣዖት አምልኮና በካዲዎች ግፊት መካከል የክርስቶስን እውነተኛ ብርሃን የተከተለ ጽኑ ሰማዕት ነው። በወቅቱ በነበሩ ነገሥታትና ገዢዎች ዘንድ ክርስትናን እንዲተው፣ ለጣዖት እንዲሰግድ ከፍተኛ ግፊትና ማባበል ደረሰበት። ይሁን እንጂ ቅዱስ እንጣዎስ እኔ የምሰግደው ሰማይና ምድርን ለፈጠረ ሕያው አምላክ ለጌታችን ለኢየሱስ ክርስቶስ እንጂ ለድንጋይና ለእንጨት አምላክ አይደለም በማለቱ የጸናች ዓለት ሆኖ ተገኘ። ገዢዎች ሃይማኖቱን ማስቀየር ሲሳናቸው የተለያዩ አሰቃቂ መከራዎችን አጸኑበት። እርሱ ግን መከራን እንደ ክብር፣ ስቃዩንም ከክርስቶስ ጋር የመኖር ናፍቆት አድርጎ ቆጠረው። በመጨረሻም የሰማዕትነትን ጽዋ በድል ተቀብሎ አንገቱን ለሰይፍ ሰጥቶ የድል አክሊልን ተቀዳጀ። ቅዱስ እንጣዎስ በደሙ የመሰከረለት የክርስቶስ ፍቅር እስከ ዕለተ ሞቱ ድረስ አላወዛወዘውም። የቅዱስ እንጣዎስ ታሪክ ዛሬ ላይ ሆነን በምንፈተንበት ዓለም ውስጥ ለዓለማችንና ለሃይማኖታችን ጽኖች እንድንሆን አደራ ይላል። መከራ ሲመጣ ከእውነት ጎን መቆም የክርስቲያን መለያ መሆኑን ያስታውሰናል። የሰማዕቱ የቅዱስ እንጣዎስ አሞራዊ ረድኤትና በረከት ከሁላችን ጋር ይሁን።